እዚህ ላይ የሆነ ሚስጥር ልንገር። ኢና ፈውስ የምንለው ነገር ቀላል ነገር ነው። ከተፈጥሮ መማር እንችላለን። እንስሳት ሲታመሙ የዱር እንስሳት እንዴት ራሳቸውን እንደሚያክሙ እናውቃለን። የአኒማል ሰልፍ ሜዲኬሽን የምንለው ነው። አካል የሚፈልገው ምንድነው? ትክክለኛውን ኢንቫይሮንሜንት ፍጠርለት ነው። የሚያስፈልገውን ነገር ስጠው፣ የሚያስፈልገውን እረፍት ስጠው። ሁሉን ነገር አካል ተአምር ነው የሚሰራው። ፈጣሪ እንደዛ ነው ያደረገው። ማንኛውም ሰው የተመቻቸ ነገር ነው። ስለዚህ ያን ኢንቫይሮንሜንት ክሬት እናደርጋለን። ስለዚህ አሁንም ስለ ውፍረት ነው። ስለዚህ በምግብ ብቻ ሳይሆን ኤክሰርሳይዝ ሬጂመንት፣ እሱንም እኛ አድቫይስ እናደርጋቸዋለን። ስለዚህ በጣም ወፍራም ሰው መጥቶ እኔ ጋር አሁን ጂም ሄደ ሄቪ ዌት አንሳልለው ወይም ደግሞ ጆግ አርግ አላለው። ምክንያቱም ወገቡም እንትንም ጉልበቱም ወገቡ ወደ ጫና አለበት። ስለዚህ ቀስ በቀስ እንትኑን ሬዲዩስ እያደረግን ቀስ በቀስ ነው ቢልድ አፕ የምናደርገው ማለት ነው። እንቅልፍ ስርዓታቸውን እንዲጠብቁ እንፈልጋለን። አንተ እኮ ቤስት የሆነ ምግብ በልተህልኝ፣ ቤስት እንቅስቃሴ አድርገህልኝ፣ ነገር ግን ሌሊቱ 9 ሰዓት ነው የምተኛው ብትለኝ ወይም 2 ሰዓት ነው የምተኛው ብትለኝ ብዙ ነገር እያፈረስክ ነው። ያንን ሪትም ቅድም ያልነው ሲርኬዲያን ሪትም። ስለዚህ ውሃም ወሳኝ ነው። ያን ባላንስ ስንፈጥርለት አካል የማይችለው ነገር